ጤና ይስጥልን። ዶክተር ክፍሌ አላምረው እባላለሁ። በክብሩ የመጀመሪያ ደረጃ ሆስፒታል የውስጥ ደዌ ስፔሻሊስት ሐኪም ነኝ። ዛሬ የምንነጋገረው ስለ ሪህ ህመም ይሆናል። የሪህ ህመም ማለት የዩሪክ አሲድ መጠን ከፍተኛ ሲሆን የሚከሰት የመገጣጠሚያ ህመም ነው። ዩሪክ አሲድ በደማችን ውስጥ የሚገኝ ኬሚካል ነው። እሱ በጣም ከመጠን በላይ ሲሆን ለምሳሌ ከ6.8 ሚሊግራም ፐር ዴይ በላይ ሲሆን የሪህ ህመም ያመጣል። የሪህ ህመም ተጋላጭ ሰዎች እነማን ናቸው ካልን ሞዲፋያብል ነን ሞዲፋያብል ሪስክ ፋክተርስ ወይም አጋላጭ ምክንያቶች የሚባሉ አሉ። ሞዲፋይ የማይደረጉ ወይም የማይስተካከሉ የአጋላጮች የሪህ ህመም አጋላጭ ምክንያት ተብለው ከሚጠቀሱት ጾታ፣ እድሜ፣ ጄኔቲክስ እና ዘር ወይም ኢትኒሲቲ ናቸው። እነዚህ አጋላጭ ምክንያቶች ብዙ ጊዜ ለምሳሌ ወንዶች በሚድል ኤጅ ወይም ደግሞ መካከለኛው እድሜ አካባቢ ያሉ ወንዶች ተጠቂ ናቸው። ሴቶች ደግሞ ከርጣት በኋላ፣ ከርጣት በፊት ሪህ ህመም አይከሰትም። ከርጣት በኋላ ነው ብዙ ጊዜ የሚጠቁት። ሌላኛው ደግሞ ጄኔቲክ ወይም ደግሞ በዘረመል ችግር ምክንያት ዩሪክ አሲድን ማስወገድ የማይችሉ ወይም ደግሞ ዩሪክ አሲድ በከፍተኛ ሁኔታ ሊመረት የሚያደርጉ ጄኔቲክ ወይም ደግሞ የዘረመል ችግሮች አሉ። በዛ ምክንያት ተጋላጭ ልንሆን እንችላለን። ሌላው ሞዲፋያብል ሪስክ ፋክተርስ ወይም ደግሞ ልንቀይራቸው የምንችለው ልናስተካክላቸው የምንችላቸው አጋላጭ ምክንያቶች ምንድናቸው ከተባለ አንደኛው ከፍተኛ የሆነ የክብደት መጠን፣ ሁለተኛ ስኳር ህመም መኖር፣ የግፊት ህመም መኖር፣ አልኮል አዘውትሮ መጠቀም ይሆናል ማለት ነው። እና አንዳንዴ ደግሞ መድኃኒቶች አሉ ለደም ግፊት፣ ለልብ ድካም የምንሰጣቸው የተለያዩ መድኃኒቶች አሉ። ታያዛይድ፣ ዳዩሬቲክስ፣ ላሲክስ የሚባሉ የሽንት ማሸኛ መድኃኒቶችም ዩሪክ አሲድ መጠን በከፍተኛ ሁኔታ ይጨምራሉ። ስለዚህ እነዚህ ሰዎች ለሪህ ተጋላጭ ናቸው ማለት ነው። አጋላጭ ምክንያቶችን ካየን እንግዲህ ሪህ ምልክቶቹ ምንድን ናቸው ከተባለ ሪህ የመገጣጠሚያን የሚያጠቃ ህመም ነው። በዋናነት ሪህ ህመም ሲነሳ የሚሄድ የሚመጣ ከፍተኛ የሆነ የመገጣጠሚያ ህመም ነው የሚያመጣው። ብዙ ጊዜ እግራችን አውራ ጣት ስር ያለው የመገጣጠሚያ ህመም የሚያጠቃ ህመም ነው። ግን ጉልበት፣ ቁርጭምጭሚት ወይም ሌሎች የመገጣጠሚያ ቦታዎችም ሊጠቁ ይችላሉ። ህመም በሚነሳበት ሰዓት ህመሙ በጣም ከፍተኛ እብጠት ተያይዞ ደግሞ እብጠትና መቅላት ይኖረዋል። ህመሙ ብዙ ጊዜ ማታ ላይ ነው የሚነሳው። ቀስቃሽ ምክንያቶችም ይኖሩታል። ለምሳሌ አልኮል፣ ለስላሳ ወይም ደግሞ ቀይ ስጋ ወይም አሳ ነገሮችን መጠቀማችን እንዲቀሰቀስ የሚያደርጉ ምክንያቶች ናቸው። ህመሙ ቀለል ያለ ህመም አይደለም። የሰው ልጅ አይቶት ከሚያውቃቸው አስከፊ ህመሞች ውስጥ አንዱ የሪህ ህመም ነው። ስለዚህ ትንሽ መገጣጠሚያ ህመም ሲኖረን ሁሉ በኖረን ቁጥር ሪህ ነው ማለት አይደለም። የሪህ ህመም በጣም ከፍተኛ የሆነ ህመም የሚያመጣ መራመድ እስከማንችል ድረስ ህመም የሚያመጣ አይነት ነው፣ የመገጣጠሚያ አይነት ህመም ነው ማለት ነው። ምልክቱ ሲቆይ ደግሞ ሪህ ህመም ለረጅም ጊዜ ሲቆይ ከአመታት በኋላ ጆይንታችን ወይም መገጣጠሚያችን ዳሜጅ ሊያደርግ ይችላል። ስለዚህ መገጣጠሚያዎቻችን የተለየ ቅርጽ ሊይዙ ይችላሉ። ዩሪክ አሲድ በጣም ክምችት ሲኖር አንዳንዴ ቆዳችን ስርም ቶፋይ የምንለው የዩሬት ክሪስታል ክምችት ልናይ ሁሉ እንችላለን። ጆሮአችን አካባቢ፣ ትንሽ እጆቻችን መገጣጠሚያዎች አካባቢ ይህንን የዩሬት ክሪስታል ልናይ ሁሉ የምንችልበት አጋጣሚ ይኖራል። ምልክቶቹ ካየን እንግዲህ እንዴት ነው የምንመረምረው? ዩሪክ አሲድ ወይም ደግሞ የሪህ ህመም እንዴት ይመረመራል? የሪህ ህመም የሚመረመረው እንግዲህ በመጀመሪያ ምልክቱ አለ። ምርመራ ወቅት የምናያቸው የተለያዩ እንትኖች አሉ። ዩሪክ አሲድ ደም ላይ የዩሪክ አሲድ ምርመራ፣ ኤኤስአር፣ ሲሪአክቲቭ ፕሮቲን የሚባሉ የሰውነት መቆጣት የሚያሳዩ መመርመሪያዎች አሉ። እነሱ በከፍተኛ ሁኔታ ይጨምራሉ። ዩሪክ አሲድ ከ6.8 ሚሊግራም ፐር ዴይ በላይ ሊሆን ይችላል። ህመሙ በሚኖርበት ሰዓት ደግሞ ኖርማልም ሊሆን ይችላል። ሌላው ኤክስሬይ እና አልትራሳውንድ በጣም አስፈላጊ ምርመራዎች ናቸው። በተለይ የመጀመሪያው የሪህ ማገርሸት ህመም በሚኖርበት ሰዓት አልትራሳውንድ በጣም ወሳኝነት አለው ማለት ነው። ኤክስሬይ በጊዜ ሂደት የሚከሰተውን የመገጣጠሚያ መጎዳት በደንብ የሚያሳይ መመርመሪያ ነው። አንድ ሰው ዩሪክ አሲድ ወይም ሪህ አለበት ካልን ህክምናው ምንድነው ከተባለ
ህክምናው የመጀመሪያ ጊዜ ሪ ስንታመም ወይም ደግሞ ሪ በሚያገረሽበት ሰዓት ማስታገሻዎች እንደ ዳይክሎፌናክ፣ ፕሪዲንሴሎን፣ ኮልቺሲን የተባሉ የህመም ማስታገሻዎችን በመስጠት ህመም ማስታገስ ይቻላል። ከመድኃኒት ውጭ ህመሙ በሚኖርበት ሰዓት ምን ያስታግሳል፣ ምን እናድርግ ቤት ላይ ከተባለ ደግሞ በረዶ ቦታው ላይ በመያዝ ህመሙን ወደ ሐኪም ቤት እስኪከድ ድረስ እሱን በዛ መልኩ ማስታገስ ይቻላል። ሪ በባህሪው የሚመላለስ አይነት ህመም ነው። ስለዚህ ተመላልሶ ሲመጣ ምን አይነት ህክምናዎች አሉ ከተባለ የዩሪክ አሲድ መቀነሻ መድኃኒቶች አሉ። የዩሪክ አሲድ መቀነሻ መድኃኒቶች ከምንላቸው ውስጥ እንደ አሎፔሪኖል አይነት የዩሪክ አሲድ መቀነሻ መድኃኒቶች እንዳያገረሽ የምንሰጥበት ሁኔታ ይኖራል። እነሱ ለሁሉም የሪ ታካሚዎች አይሰጡም። የሪ ማገርሸቱ በአመት ከሁለት ጊዜ በላይ ሁለትና ከዛ በላይ የሪ የማገርሸት ሁኔታ ካለ የዩሪክ አሲድ መቀነሻ መድኃኒት መጀመር ይኖርብናል። ሌላኛው ቅድም የጠቀስኩት ቶፋይ የሚባለው ወይም ደግሞ የዩሬት ክሪስታል ክምችት ቆዳችን ስር ወይም ደግሞ መገጣጠሚያችን አካባቢ ካለም የዩሪክ አሲድ መቀነሻ መድኃኒት ያስፈልገናል ማለት ነው። ሶስተኛው በኤክስሬይ ወይም ደግሞ ክሊኒካል እንዲሁ በአካላዊ ምርመራ የመገጣጠሚያ ጉዳቱ በጣም ከፍተኛ ከሆነም የዩሪክ አሲድ መቀነሻ መድኃኒት ያስፈልጋል። ዩሪክ አሲድ ደም ውስጥ የዩሪክ አሲድ ከፍተኛ መሆን መገጣጠሚያ ብቻ ሳይሆን ኩላሊትንም በነገራችን ላይ ይጎዳል። ኩላሊት ላይ ዩሪክ አሲድ ስቶን ወይም ደግሞ የዩሪክ አሲድ ጠጠር ያመጣል። አንዳንዴ ኩላሊታችንንም ሊጎዳ ይችላል። ስለዚህ የኩላሊት ጉዳትም ካለ ወይም የዩሪክ አሲድ ስቶንም ካለ የዩሪክ አሲድ መቀነሻ መድኃኒቱ ይጠቅመዋል ማለት ነው። አንድ ሰው የዩሪክ አሲድ መቀነሻ መድኃኒት ለምን ያህል ጊዜ መውሰድ አለበት ከተባለ ላይፍ ሎንግ ነው። ኦልሞስት ኢንዴፊኒትሊ እስከ ህይወት መጨረሻው ድረስ መውሰድ ይኖርበታል የዩሪክ አሲድ መቀነሻ መድኃኒት። ስለዚህ የዩሪክ አሲድ መቀነሻ መድኃኒት ጥቅሞቹ አንደኛው እንዳይቀሰቀስ ማለት ነው። ሪ እንዳይቀሰቀስ ይረዳናል ማለት ነው። ሪ እንዳይቀሰቀስብን ከመድኃኒት ውጭ ምን እናደርግ ከተባለ የመጀመሪያው ቅድም የዘረዘርናቸው የሞዲፋያብል ሪስክ ፋክተር ወይም ደግሞ የምናስተካክላቸው የኑሮ ዘይቤዎች ይኖራሉ። ክብደትን በአግባቡ መቀነስ፣ በደንብ ክብደት መቀነስ ያስፈልጋል። ክብደታችን ከመጠን በላይ ከሆነ ክብደት መቀነስ ጥቅም አለው፣ እንዳይቀሰቀስብን ይረዳል። ዩሪክ አሲድ ሪን ለመቆጣጠር ይረዳናል። ሌላኛው ኩላሊት፣ ግፊት አይነት በሽታዎች ካሉ እነሱ በአግባቡ መታከም ይኖርባቸዋል። ሌላው መድኃኒቶች ከሪ ጋር የማይሄዱ ሪን እንዲቀሰቀስ የሚያደርጉ መድኃኒቶች እንደ ታያዛይድ ዳዩሬቲክስ፣ አስፕሪን፣ ላሲክስ እነዚህ የመሳሰሉ መድኃኒቶች ቢቆሙ የተሻለ ነው፣ ወይ ደግሞ በሌላ መድኃኒት ቢተኩ የተሻለ ይሆናል። ሌላው ፍሩክቶስ ኮንቴኒንግ ፉድስ የሚባሉ አሉ። ለምሳሌ እነዚህ ጣፋጭ ለስላሳ መጠጦች መቆም ይኖርባቸዋል። እነዚህ መድኃኒት ማዘውተር የለብንም። ሌላው አልኮል ማቆም፣ አልኮል በፍጹም መጠቀም የለብንም። ሪ ህመም ካለ ያለበት ሰው አልኮል ባይጠቀም ይመረጣል። ሌላው ፒዩሪን የሚባል አለ። ዩሪክ አሲድ የሚመረተው ከፒዩሪን ስለሆነ ፒዩሪናቸው ከፍተኛ የሆኑ ምግቦች በሙሉ መቆም አለባቸው። ፒዩሪን ከፍተኛ የሆነ የፒዩሪን መጠን ያላቸው ምግቦች ከምንላቸው ውስጥ ቀይ ስጋ፣ የአሳ ምርት፣ አጠቃላይ አሳ ምርቶች፣ ኦርጋን ሚት የምንላቸው እንደ ጉበት፣ እንደ ኩላሊት አይነት እንደ ኩላሊት አይነት ስጋዎች ዩሪክ አሲድ ከፍተኛ ሁኔታ ስለሚጨምሩ እነሱ ምግቦች መቆም ይኖርባቸዋል። ሌላው ነገር ደግሞ ጥራጥሬ ውጤቶች ለምሳሌ እንደ አረንጓዴ አተር የመሳሰሉ ውጤቶች ዩሪክ አሲድን በከፍተኛ ሁኔታ ስለሚጨምሩ እነሱ ቢቀነሱ የተሻለ ይሆናል ማለት ነው። ስለዚህ እነዚህን ነገሮች በማስተካከል የሪ ህመም እንዳይቀሰቀስ ማድረግ ይቻላል። ማህበረሰቡ ላይ ምን ያህል የተዛባ አስተሳሰቦች ወይም አመለካከቶች አሉ ወይም የተሳሳቱ ህክምናዎች ምን አሉ ከተባለ ሪ ያለባቸው ሰዎች አብዛኛውን ጊዜ የተለያዩ የጤና ተቋማት እየሄዱ በየጊዜው ማስታገሻ መድኃኒቶችን እንደ ዳይክሎፌናክ አይነት ማስታገሻ መድኃኒቶችን ይወስዳሉ። እነዚህን የተደጋጋሚ መድኃኒቶች መውሰድ ለኩላሊት ራሱ አደገኛ ሁኔታን ይፈጥራል። ኩላሊት ብቻ ሳይሆን ሌሎች ከልብ ጋር የተያያዙ ችግሮችንም ያመጣሉ። ስለዚህ እነዚህ መድኃኒቶች በየጊዜው ከመውሰድ በአግባብ ህክምናውና ክትትል እያደረጉ እነዚህን አላግባብ የሚወሰዱ መድኃኒቶችን መቀነስ ያስፈልጋል። ይሄ ትክክል አይደለም። አብዛኛው ዓለም ላይ በተደረገ ጥናት እንግዲህ ሪ ያለባቸው ሰዎች ክትትል አያደርጉም።
መድኃኒት በአግባቡ አይወስዱም ተብሎ ይታመናል። እንደዚህ ግፊት፣ ስኳር ካለባቸው ሰዎች አንጻር ሲታይ ሪ ያለባቸው ሰዎች ክትትል ላይ ክፍተት ያሳያሉ። ስለዚህ አንድ ሰው ሪ ያለበት ከተባለ በየ3 ወሩ በየ6 ወሩ ኢቭን በየ1 ዓመቱ ክትትል ማድረግ ይኖርበት ይችላል። ከሐኪም ጋር እየሄደ ዩሪክ አሲዱ እየተለካ ዩሪክ አሲዱ መጠኑ እስኪስተካከል ድረስ ሕክምናቸውን ማድረግ አለብን። አንድ የዩሪክ አሲድ መቀነሻ መድኃኒት የሚወስድ ሰው ዩሪክ አሲድ መጠኑ ስንት መሆን አለበት ከተባለ መጠኑ ከ6 እስኪያንስ ድረስ ክትትሉን በየ3 ወሩ ቢያደርጉ ጥሩ ነው ተብሎ ይመከራል። ስለዚህ ቶፋይ ካላቸው ግን ይሄ የዩሪክ አሲድ የዩሬት ክምችት ካለባቸው ግን ከ5 በታች ቢሆንም ይመረጣል። አንድ ሰው ሪ አለበት ከተባለ በሬጉላር የሆነ ክትትል በሐኪም ቢደረግለት ምርመራቸውን ቢያደርግ ጥሩ ነው። እንዲስተካከሉ ማስተካከል ያለባቸው ምግቦችንም ማስተካከል ያስፈልጋል ማለት ነው።